ማዘመቱ ተሻገረ North London forever ዋንጫ ቡድን ነው የአርሰናል ነው ከሰሜን ለንደን የተገኘ ዋንጫውን የተራበው የሱፐር ማይክል ማርቲያን አርቴታ የሽርፍራፊ ሰከንዶች ተአምር በሴንት ጄምስ ፓርክ ሜኪ ስትሪት ወአርሰናል ወመድፈኞቹ ገብርኤል ማጋላሽ 97ኛው ደቂቃ ላይ يا سلام what a wonderful game يا سيت بيس نغوس واو غابي مارتينيلي واو أرسنال واو سمين لندن forever ዋው ሰሜን ለንደን ፎሬቨር ኖርዝ ለንደን ፎሬቨር ማታነሳበት ኳስ ጥርት ያለ ኳስ ግብ ጠባቂውም ግን እዚህ ጋር ተጃጅሏል ሌላ ቦታ ነው ያለው ታይሚንጉን አልጠበቀም አርቴታ አበደ አርቴታ መግቢያ መውጫ የሚያክፈውን የሚለቀውን የሚይዘውን የሚጨብጠውን አጣ አርሰናል ጨዋታውን አሸነፈ ኒውካስል የሚያሸንፍ መሰለ እውነተኛ አሸናፊ ግን አርሰናል ሆነ ጽድት ያለ ጨዋታ አቀራረቡን ስለመናገር ተመስጭ ያየሁት ነበር በጣም የሚያስገርም ፕሪሚየር ሊግ ለምን ነው የምትወደው ፕሪሚየር ሊግ እንድትወድ የሚያደርግ እነዚህ አይነትና መሰል ጉዳዮች ናቸው ስለመናገር ምክንያቱም የእንግሊዝ ፕሪሚየር ሊግ ላይ የጨዋታው አልቢትር ፊሽካቸውን እስካላሰሙበት እንቅስቃሴ ድረስ ምንም አይነት ማረጋገጫ የለም ኒውካስል ዛሬን ጨዋታ ኦልሞስት አሸንፎታል ብለን መደመደምበት አይነት ጨዋታ ነበር አርሰናልም እንደው ቢያንስ እንደው ደከመ ከተባለ ኒውካስል ነጥብ ይጋራል የሚል ሐሳብ ነበር ነገር ግን 97ኛው ደቂቃ ላይ የተቆጠረ ጎል የጨዋታውን እንቅስቃሴ ሙሉ ለሙሉ የምትቀይሩና ተመለከትናት አርሰናላውያን ግን የሚገባቸው ነጥብ ለማግኘት ጫፍ ላይ አሁን ትክክለኛ የዋንጫ ትራኩን ይዟል ብለ ማውራት እንደሊቨርፑል ቡድን ነው በሰለስራ እንደ ሊቨርፑል ከሊቨርፑል እየተማረ ይገኛል አሸናፊዎች ካሸናፊው ይማራሉ ዛሬም ኒውካስል ሁለቱም ቡድኖች ኒውካስል ያሸነፉ በጭማሪ ሰዓት ማስቆጠራቸው ጎሎች ነው ሊቨርፑልም አርሰናልም ምናልባት የመጨረሻ ሰከንድ አርሰናል ላይ የቆመ ኳስ የመጨረሻ ሙከራ ለኒውካስል የመጨረሻዎቹ ሙከራዎች በኒውካስል በኩል ኳስ ወጣማውንም የታገዱ ይገኛሉ ኳስ ወጣ ይመርሱር ወራ የመጨረሻዎቹ ሙከራዎች 8 ደቂቃ ጨምሮ 8ቱም አድርጓል ጭንቅ ገቢ ምናልባት ቤር ሁሉም ተጫዋቾች እርስ በርስ ተቃቅፈው ስለነበር የሆኑ ንግግሮች ካሉ ንክኪዎች ካሉ ቼክ በእጆች ተነካክቷል ማን ነካው የሚለው ይጠበቃል ቀጥሏል ጨዋታው የመልሱር ወራው ተወረወረ ማሰምት ነው የሚመስለው አለቀ አርሰናል አሸነፈ አለቀ what a superman what a man Gabriel Magalhaes bravo Arsenal la Arsenal ya salam Arsenal what a night wow ምን አይነት ሱፐር ሰናይ ነው አርሰናል ተጨነቀ አርሰናል አማጠ በመጨረሻ አርሰናል ሳቀ አርሰናል አሸነፈ በልተማሪ ቀዳሚ ያደረገ ማይክል ማሪኖ ገብርኤል ማጋላሽ አርሰናል አሸናፊ ያደረጉ ምርጥ ድራማዊ ጨዋታ ምርጥ ክስተት በኒውካስል ሴንት ጄምስ ፓርክ ሰማያዊ ሰር የዘጠና ደቂቃ ውጤት ኒውካስል 1 አርሰናል 2 በጣም የሚያስገርም ጨዋታ አቀራረብ አለንትሽ ምናልባት አርሰናል የመጨረሻዎቹ ሽርፍራፊ ሰከንድ ላይ ያሳያቸውን ተጋድሎና ያሳያቸውን የአሸናፊነት እንቅስቃሴ ምናልባት በጨዋታው እንደው አስቀድሞ ማሳየት የሚችልበት እድል ቢኖር ኖሮ ብለን እንድታስብ የሚያደርግ አይነት አጋጣሚዎችን ነው የተመለከተው አሁን ከሊቨርፑል የሁለት ነጥብ ልዩነቶች ብቻ ናቸው ያላቸው አርሰናል ከክሪስታል ፓላስ በአንድ ነጥብ ከስፐርስ ከሰንደርላንድ እና ከበርንማውዝ የሁለት ነጥቦች ልዩነቶችን ከፍ በማድረግ በሊጉ ሁለተኛ ደረጃ ላይ ተቀምጧል የማጠቃለያ ነጥቦች አንተሽ ባንተ በኩል ያሉትን እናንሳ እሺ ጌቺ እንግዲህ ድራማዊ ክስተቶችን ትናንትናና ዛሬ ተመልክተናል ትናንት ክሪስታል ፓላስ 97ኛ ደቂቃ ላይ አርሰናልም እንግዲህ በሽርፍራፊ ሰከንድ የዋንጫ ተፎካካሪነቱን በደንብ ያሳየበት ነው አሁንም ቢሆን
አርቴታ አሰላለፍ ላይ አሁንም ጥያቄ የሚነሳበት ምክንያቱም የመጀመሪያው አጋማሽ ላይ ሳሊባን ፈርስት ላይን ውስጥ አለማስገባቱ እንዲሁም ደግሞ ማይካኤል ሜሪኖን እንግዲህ ለዚህ ጨዋታ ቅድሚያ አለ መጠቀሙ አሁንም ጥያቄ ያስነሳበታል። ነገር ግን ትክክለኛ የዋንጫ ቡድን ለዋንጫ የሚፎካከረውን አርሰናል ዛሬ ተመልክተናል። ምንም ሆነ ምን 3 ነጥብህን መያዝ ነው። ምክንያቱም ከሊቨርፑል ጋር የሚኖርህ የነጥብ ልዩነት ነው። በኋላ ችግርህን ቀስ ብለህ ታስተካክላለህ። ነጥቡን ግን ምን ብለህ ታስተካክለዋለህ? ምክንያቱም አንድ ቡድን አንዴ ጥሎ ከሄደ እንግዲህ ልዩነቱ ሰፊ ነው። ገብርኤል እንግዲህ መጀመሪያ ላይ ጎሉ የተቆጠረው በሱም ትንሽ ስተት ነው። ምክንያቱም ኳሱን መጠቀም እየቻለ ፋውል እንዲሆን ማድረጉ በሱ ስተት ነበር። ነገር ግን ክለቡን በሚገባ አክሰዋል። ለአርሰናል ደጋፊዎች እጅግ በጣም ደስ የሚል ምሽት። ምክንያቱም ትናንት ሊቨርፑል ጥሎልህ ዛሬ ያን ነገር አለ መጠቀም መቻል ማለት ከባድ ነበር። መጀመሪያ እያነሳሁት ነበር። ለአርሰናል ደጋፊ ዛሬ አቻ መውጣት አርቴታ ላይ ጥያቄ እንዳታነሳ አያረግህም ነው። ምክንያቱም ለዋንጫ የሚፎካከር ቡድን ጋዲም እያለ ነበር ከ6 ጨዋታ 2 ነጥብ ዲዘርቭ አያረግም። ነገር ግን ይሄ የመጨረሻ ሰዓት ድራማ እንግዲህ ሊቨርፑልም ከ80 በኋላ ድራማ እየሰራ እዚህ ደርሷል። አርሰናልም ዛሬ በትልቅ ጨዋታ በሚፈተንበት ሜዳ ላይ ይሄን የመሰለ ውጤት ማስመዝገቡ እጅግ ድንቅ ነው። ፕሪሚየር ሊጉ እንግዲህ አጓጊነቱን በደንብ ይቀጥላል ጌቺ